ሰላም እንዴት ናችሁ? ሁሉም ሰላም። እኔ የምለው ምግቡ ተወደደ እሺ ይሆናል። እስኪ እንኳን የምንጠጣውን ውሃ የእግዜር ውሃ ስጡን። አብዛኛው ምግብ ቤት ስንገባ የታሸገ ውሃ ነው ያለው ትሉናላችሁ። አንድ እሱ፣ ሁለተኛ ነገር ቧንቧ የለም ትላላችሁ። ቧንቧን እያየን እየፈሰሰ እኮ ከሱኛው ስንላችሁ ምንድነው የምትሉ? የግድ የታሸገ ነው የሚሆነው። ቧንቧው ንጹህ አይደለም ትላላችሁ። ምን ለማለት ተፈልጎ ነው? እና እባካችሁ ምግብ ቤቶች በተሻለ አቅም ያው ብዙ ጊዜ እኛ ውጭ ስለምንጠቀም ምግቡን እንኳን ከእናንተ ቢሆን ውሃም ከእናንተ ቢሆን ጥሩ ነው። ምክንያቱም ያው በጣም እየተቸገረ ስለሆነ፣ በዛ ላይ ግማሽ ሊትር ውሃ ራሱ ስንት ገብቷል? 30 ብር 35 ብር ትሉናላችሁ። እና ይሄ እንዲስተካከል ባይነ ወይ ካልሆነ እንግዲህ ምግቡን ከቤት ይዘን መምጣት ጀምረናል። ውሃውን ይዘን መምጣት ልንጀምር ነው ማለት ነው።